የሆኑ ሁለት ወንድማማቾች ባለሀብት ይዞ መጣ። አጋጣሚ ዝናብ ደግሞ በጣም ዘነበ። ልጆቹም ቁርስ አልበሉም፣ ምሳም የለም፣ ቀርተዋል። አሁን እቺ ሶስተኛ ሀያት ምል ልጅ አሁን እንደዚህ አንቀደደበድበ የምትደርሰዋ ልጅ እፈራታለሁ። ለምን በእጄ እንዳጠፋ እንፈራለሁ። ምክንያቱም እናት ነኝ እኮ ያሳለፍኩት የመጣሁበት መንገድ ወደ አለማሰብ አልፈልግም። ወደፊት ነው ማሰብ የምፈልገው፣ መኖር ማስበው። በቃ እንደ እነሱ ቀልጭ ያለው እነሱ የተሻሉ ኖሩ ነው የማስበው ማለት ነው። ያው ልጅ አይዋሽም አይደል? ለምን ቀራችሁ ሲላቸው ቁርስ አልበላንም ማለችው ማለት ነው። ምሳ አልበላ ምንም አልበላችሁም ሲላ አልበላንም ስትለው ወይኔ ብሎ እየሮጡ ሄዱ ማለት ነው። ሁለቱ ባለሀብቶች እየሮጡ በቃ በመኪና ሩዝ የተከከለ ስጋ ምናምን ይዘው መጡ። እኔ ተነስቼ ቁጭ አልኩኝ። ይሄን ቤት ብትሰራውልሽ ምናምን እሺ እኮቸው ወደ አስፈቅጂ ምናምን አሉ። ትንሿ ደግሞ አንደኛ ወጥታ ነበር ከማን ህጻናት የመጨረሻዋ አመት ማለት ነው። ለእሷም ጫማ ግዢላት አሉኝ። በቃ እኔ ደስ በዛ ማለት ግን እነሱ እስከሚሰሩ ጎርፍ ከሚሆን ብዬ የሆነ በጎ ፈቃድ እነዚህ የሞት ልጆች የትም ያሳዝነኛል እና እየሰበሰብኩኝ ወደ ወረዳ እሄዳለሁ። የሞተባቸውን ሞላጅ ሲባል ሄዳለሁ ትምህርት ቤት በጣም ቀርባለሁ ከእነሱ ጋር። እስቲ እዚህ ጋር ቁጭ ብላችሁ እንደዚህ ፀሐይ ከሚበላችሁን ውስጥ መደብ ስሩልኝ። እናታችሁ አይደለ ጎርፍ እየገባብኝ ነው። እሺ መተው ጣውላ ምናምን መተው መደብ ሰሩልኝ ጎርፍ ከሚሆንብኝ ብዬ ማለት ነው። እንደምን አልጋም ፍራሽም የለንማ። እዛ ላይ አንጠፈ ልጆቹ ይመጣሉ። በቃ አንዳንድም የሆነ ዳቦ የሚኖር ምናምን ውስጥ በባዶ ሆዳችሁ አትቀመጡ። የምን ቤተሰቦቻቸውን ስለማስታወስ ምናምን ነገር እነሱም ሲመጡ በባር ጎረቤቶች ጎረምሳ ምናምን ሰበስብ ያደሻሉ ማለት ነው። ነው ጎረምሳ ለመሰበስቡ ነው የቲም ልጆች ነው የማሳድገው። ነገ እኔ ብሞት እነሱ ናቸው የኔ ልጆች የሚሰበስቡት። ወጣትን እንዲህ በማባረር እና እንደ ባለጌ በማየት አይደለም ወልደናል እኛ እያልኩ እነዚህ ልጆች አሁን ቀና ናቸው። ልጆቹ የምነግርህ አሁንም እዛ ባሉበት አይደሉም ያሉት። ግማሹ ትዳር ይዘዋል፣ ግማሹ ሰው ሀገር መሄድ አለ። አሁንም ያሉ አሉ። ትችቶች ይመጣሉ። ትናንትና በር ዘግተን ስንቀመጥ ሲርበን ምን ሆናችሁ ነው ባልሽ የት ሄደ ያላለ ማህበረሰብ ዛሬ ገብተው ልጆች ከአባታቸው ትልልቅ ሰዎች ካሉ አዎ እነሱን ፈላለሁ። ከአንድ ሚያጎት ክም ያለው አሁን ህዝብ ይፈርደኛል። ተሸክሜ ሲሄድ ያዩ ሰዎች ስላሉ እነዚህ እንኳን ለመታቸው አይደለም እንዲቻልነካቸው። ምክንያቱም የዛኔ የነበረ አሁን ያለው ጄኔሬሽን አንድ ሸዋ ብድግ ብለን ምን አባሽ